ዛሬ የምንጀምረው በዓለም ላይ ከ15 ሚሊዮን በላይ ሰዎችን ከአስከፊ የሲጋራ ሱስ ወይም ከኒኮቲን ባርነት ነፃ ያወጣ ዘዴን ነው። እንኳን ወደዚህ ቪዲዮ በደህና መጡ። እንግት ይባላለሁ። አንድ ነገር ላሳስብ እወዳለሁ እዚህ ጋር ወገን፣ በዚህ ቪዲዮ መጨረሻ ክፍል ላይ ደስተኛና በጭራሽ የማያጨሰው እንደምትሆን ላረጋግጥልህ እወዳለሁ። ወይም በትክክል እንዴት የማያጨሰው መሆን እንደምትችል ታውቅበታለህ። ታዲያ በቀላሉ ነው ይሄን የምናሳካው። ቀላል ስለ ለማመን በሚከብድ መልኩ ቀላል ማለት ነው። ቀላል ይሆናል። ይህ አለን ካር የሚባል ሰውዬ ታሪክ ነው። እናም ህይወታችሁን ሊቀይረው ይችላል። እንደውም ሊቀይረው ይችላል ሳይሆን ይቀይረዋል ነው የምልህ። የኔን ቀይሮታል። አለን ካር ስኬታማ የሂሳብ ባለሙያ ወይም አካውንታንት ነበረ። ግን ደግሞ በቀን 100 ሲጋራ የሚያጨስ ክፉ አጫሽ ነበር። 5 ፓኬት ማለት ነው። አስበው፣ በየቀኑ ጧት ከእንቅልፉ ሲነሳ ይለኩሳል። ቀኑን ሙሉ ሲጋራው ካፉ ላይ አይታጣም። አቤቱ የሰው ልጅ ጽናቱ የሚባለው እዚህ ጋር ነው። ደግሞ የሰው ጉዳይ ወራለሁ። የኔ ልንገር፣ እኔ ራሱ አብዛኛውን ጊዜ በቀን 2 ፓኬት ደርስ ነበር። አባ በጠዋት ነው ከእንቅልፍ የምነቀው። ሞርኒንግ ብቻ 4-5ቱን ነው የምደፈጥጠው። ከሰዓት 7-8ቷ ላይ ሌላ ፓካ እየፈተው ነው የምልህ። 40 ሲጋራ በቀን ለ10 ምናምን አመታት እና ያው የእድሜን ከግማሽ በላይ በለው እንግዲህ ሄጄ ተውኩት። አንዳንዴ በፈጣሪ ስራ አገረማለሁ። እንዴት ቢሰራን ነው ላለው ማለት ይሄን ሁላ መርዝ እየጠጣን ያውም ለአመታት በየቀኑ እያጨስን ወዲያው ፍግም ብለን አለመሞታችን ራሱ ይገርመኛል። አፈጣጠራችን በእውነት ድንቅ ነው። እናም ከዚህ ሰውዬ ጋር የሚያመሳስለን አንዱ ነገር ብዙ ጊዜ ማጨስ ለማቆም ሞክረናል። እሱም ማጨስ ለማቆም አሉ የተባሉትን ሁሉንም ዘዴዎች ሞክሮ ነበረ። ሂፕኖሲስ፣ ኃይለ ፈቃድ ወይም ዊል ፓወር፣ መቀነስ፣ ምትክ ነገሮች ሁሉም አልሰሩም። በእውነቱ በጣም በሞከረ ቁጥር ስቃዩ እየበዛ ይሄድ ነበር። ይሄ ለሱሰኛ አይነገርም፣ እናውቀዋለን። ለሆነ ጊዜ ትተን ቆይተን መልሰን ስንጀምር ያለው የተስፋ መቁረጥ ስሜት አይሄዳችን አባባል አለችን። ለዚህ ደግሞ ሱሰኛ ያርፋል እንጂ አይተውም የምንላት ነገር ማለት ነው። እናም በአንድ ወቅት ለ6 ወር ማጨስ ትቶ ነበር። 6 ወር ከባድ ስቃይ፣ 6 ወር ጭንቅ ጥብ፣ አጫሾች አጠገብ ማንዣበብ፣ የሲጋራ ሽታ ለማግኘት ማነፍነፍ፣ የሆነ የሚጠቅም ነገር ያጣን ነው የሚመስለን። ከዚያም አንድ ቀን ባልሆነ ጊዜ ማለት በውስዋስ 1 ሲጋራ ብቻ ብሎ አጨሰ። እንደ ህፃን ነው ያለቀሰው። ሲጋራው በጣም ስለገባለት ማጨስ ስለናፈቀው እና ስላገኘ እኮ አይደለም ያለቀሰው፣ ለዘላለም አጫሽ ሆኖ እንደሚቀር ስለተረዳ ነው። ከፍተኛ የመተው ጥረት አድርጎ ነበር። ስቃዩ በጣም ጥልቅ ነበር፣ እናውቀዋለን። ትቶ መጀመር ምሬቱን አይተነዋል አይደል? ያንን ስቃይ እንደገና መቋቋም እንደማይችል እሱም ያውቀው ነበር። ግን ጊዜው ደረሰና አንድ እንግዳ ነገር ተከሰተ። አለን ሌላ ተራ ሲጋራ ብቻ ነው ብሎ ያሰበውን ለኩሶ እያጨሰ ነበር። ስለማጨስ ጠለቅ ብሎ ማሰብ ጀመረ። ለምን ማቆም እንዳለበት ሳይሆን መጀመሪያውኑ ለምን እንደሚያጨስ እያሰበ ነው የነበረው። ከሲጋራ ምን ያገኝ ነበር? እውነተኛ ደስታ ነበረው ወይስ ሁሉም ስሜት ቅዠት ነበር? እናም ድንገት አንድ ነገር ብልጭ አለለት። በዛች ቅጽበት በህይወቱ የመጨረሻ ሲጋራውን እንደገደለ አወቀ። ያን ቀን ማጨስ ማቆም ብቻ አልነበረም፣ በአንድ ጀንበር ከ100 ሲጋራ ወደ 0 ሄደ በአንድ ጊዜ። እናም ይህን ሂደቱን ኢንጆይ እያደረገው ማለት ነው። አታምነኝም? ከመቅለሉ የተነሳ ቀልድ ነው የሚሆንብህ። ምንም የውስዋስ ስሜት የለም፣ ምንም ጢርጣር፣ ደግሜ ጀመርኩ አልጀመርኩ ስቃይ የለም፣ ምንም የባዶነት ስሜት የለም። አሁን የሚሰማው ምንድን ነው? ነፃነት ብቻ። እንዲህ ለማመን በሚከብድ ሁኔታ ሱሱን በቀላሉ እንደ ቀልድ ከተወ በኋላ አጫሽ ጓደኞችን ማለት ጀመውን ሄዶ ዘዴውን ሲያስረዳቸው እነሱም ማጨሳቸውን እርግፍ አድርገው ትተው እረፍ። በዚህ ሞራል ይሄ ሰውዬ ሚስቱን ምን ይላታል? ዓለምን ከማጨስ አድናለሁ ይላል። ይሄኔ ነው መሸሽ አለች ሚስትየው። አብዷል ብላ አሰበች። ግን እውነቱን ለመናገር ከምን ጊዜውም በላይ አሁን ገና ነው ጤንነቱ የተመለሰው። ዓለም በቀላሉ ሲጋራ የመተው ዘዴ በሚል ርዕስ መጽሐፍ በእንግሊዝኛ ቋንቋ የጻፈ ሰው ነው። አንድ ጓደኛዬ መጽሐፉን ልኮልኝ እኔም ከአመታት በፊት አንብቤው ሱስ ለመተው በቅቻለሁ። ጓደኛዬም ትቷል። እኔ በብዙ መንገድ ለማቆም ሞክሬ ያቃተኝን ሱስ ከተውኩ በኋላ ሌሎች ጓደኞቼን ለማዳን እመኝ ነበር። ቀላል ስለሆነ ነው። ባይሆን ምን አለፋኝ። አሁን ፈጣሪ ፈቅዶ ተሳክቶልኝ ይህን ዘዴ በዚህ ቪዲዮ በተግባር ለማሳየት በመቻሌ በእውነቱ ደስታ ይሰማኛል። ይህ ቪዲዮ በማስፈራሪያ ዘዴዎች ላይ የተመሰረተ አይደለም። የጠቆሩ ሳምባዎችን አላሳያችሁም ወይም ማጨስ እንደሚገድል አልነግራችሁም። ያንን አስቀድማችሁ ታውቃላችሁ ከማንም በላይ። ያ መረጃ ከዚህ በፊት ለማቆም አልረዳችሁም፣ አሁንም አይረዳም። ማጨስ ክልክል ነው የሚል ጽሑፍ ሳይ እኔ ማጨስ ነው ትዝ የሚለኝ። ይህ ቀላል የተባለው ዘዴ ዊል ፓወር ላይ የተመሰረተም አይደለም። በኃይለ ፈቃድ ወይም ዊል ፓወር ለመተው መሞከር ማለት
ገግመ ከራስ ጋር መዋጋት ማለት ነው። እናም ያንን ጦርነት ማሸነፍ አትችልም፣ ከባድ ታደርገዋለህ። ከራስ ጋር ትግል ማለት ከውስዋስ ጋር ትግል ነው። ሱሰኛ ከሆንክ ደግሞ ያው ማን እንደሚያሸንፍ ታውቃለህ። ይህ በሲጋራ ወይም በኒኮቲን ምትክ ኒኮቲን ሰብስቲዩት በሚባሉ ላይ የተመሰረተ አይደለም። ይህ ሞኝነት ነው። ሱስን ባመጣው መድኃኒት ሱስን መፈወስ አትችልም፣ አትልፋ። ይህ ስለ መረዳት ብቻ ነው። ያለበትን ወጥመድ መረዳት፣ ለምን በሲጋራ እደሰታለሁ ብለህ እንደምታስብ መረዳት፣ ማቆም ከባድ የሚመስለው ለምን እንደሆነ መረዳት እና ለምን ከባድ መሆን እንደሌለበት ማለት ነው። ቀላል ነበር መሆን ያለበት። በመጨረሻ ቤተሰብ ማጨስን በእውነተኛው መልኩ ታያላችሁ። እናም በዚያ ጊዜ ማለትም በገባችሁ ቅጽበት ለካ ማቆም አያስፈልጋችሁም፣ እንዲሁ ነው የምትተውት። መጀመሪያውኑ ራሱ ለምን እንደጀመራችሁ ይገርማችኋል ነው የምልህ። ከእናንተ የምፈልገው ነገር ቢኖር ክፍት አይምሮ ኦፕን ማይንድድ እንድንሆን ማለት ሁሉንም ነገር ጠይቁ። እኔ የምለውን ብቻ ሳይሆን ስለማጨስ እስከዛሬ ሁልጊዜ አምናችሁ የነበረውን ሁሉን ነገር ጠይቁ። ይህን ቪዲዮ እየተመለከታችሁ ራሱ ማጨሳችሁን ቀጥሉ። አዎ በትክክል ሰምተሃል። አሁን ላይ ለማቆም እንዳትሞክር፣ አትቀንስ። በዚህ ሰዓት እስከዛሬ እንደምታጨሰው ብቻ አጭስ፣ ግን ትኩረት ስጡ። ገና ስትለኩሱ በትክክል ምን እንደሚሰማችሁ አስተውሉ እስኪ። ደስታ ነው ወይስ ሌላ ነገር? ወደ መጨረሻው ክፍል ስንደርስ ዝግጁ ትሆናላችሁ። እናም ቀላል ይሆናል፣ እናቀለዋለን። ገለባ ነው የምናረገው። እስኪ ራስን አንድ ጥያቄ ጠይቀው። ልጆች ቢያጨሱ ደስ ይላል? አብዛኛው አጫሽ መልሱን ያውቀዋል። እረ በጭራሽ ነው የሚለው። ይህ ግን አንድ አስገራሚ እውነት ያሳያል። በዓለም ላይ የምር ማጨስ የሚያስደስተው አንድ ማጫሽ የለም። ብዙ አጫሾችን አነጋግሬያለሁ። ከነርሱ የምሰማው ነገር ሁልጊዜ ተመሳሳይ ነው። እኔ ራሴም ለብዙ ዓመታት ከባድ አጫሽ ነበርኩ። በሚገባ አውቀዋለሁ ሱስን። ብዙ ጊዜ ማታ ስተኛ ነገ ተዋለሁ እል ነበር። ጠዋት ግን መልሼ እዛው ማቆም ፈልጋለሁ፣ ግን ነገ አቆማለሁ፣ አንድ ቀን አቆማለሁ። አንድ አጫሽ ሲጋራ ሲያጨስ ተመልከቱት። በደስታ ይመስላል። ብዙ ጊዜ በራስ መተማመን የጎደለው የተጨነቀ ወይም በቀላሉ ሌላ ነገር እያሰበ ይመስላል። እናም ይህ ምክንያቱ ነው። ማጨስ የሚያስከትለውን ጉዳት ሁሉም ያውቃል። ጤና፣ ገንዘብ፣ ማህበራዊ ተቀባይነት ማጣት፣ እነዚህ ሁሉ አስፈላጊ ናቸው ለመተው፣ ግን ብቻቸውን ማቆም አያስችሉም። ለምን? ምክንያቱም የማቆም ፍላጎት ቀድሞውኑ በውስጣችሁ አለ። እሱን ማግኘት ብቻ ያስፈልጋችኋል። ነገ አቆማለሁ። ይህ ሐረግ የእያንዳንዱ አጫሽ የህይወት ዋና ክፍል ነው። ነገ አይመጣም፣ ዛሬ ብቻ ነው ያለን። ነገ ግን ሁልጊዜ ነገ ነው። ራሳችሁን ጠይቁ። ከ5 ዓመት በፊት ነገ አቆማለሁ አላችሁ? ከ10 ዓመት በፊትስ? ከ20 ዓመት በፊትስ? ይህ ወጥመድ ነው። ማቆም ያለብን እኮ ነገ ሳይሆን ዛሬ ነው። ነገ ሁልጊዜ ቀላል ይመስላል፣ ስለዚህ ነገ እንላለን። እውነታው ግን ዛሬ ማቆም ካልቻላችሁ ነገ የበለጠ ከባድ ይሆናል። ሱስ እየጠነከረ ይሄዳል እንጂ አይዳከምም። ማቆም የምንፈልገው ለምንድን ነው? ምክንያቶቹ ብዙ ናቸው። ጤና፣ ሳምባ ካንሰር፣ የልብ ህመም፣ የደም ቧንቧ መዘጋት፣ ገንዘብ፣ በህይወት ዘመን በሺዎች የሚቆጠር ብር ለራስ ጥፋት መገፍገፍ፣ ማህበራዊ ተቀባይነት። ማጨስ አሁን ተቀባይነት የለውም። በትራንስፖርት ህዝብ በተሰበሰበበት ቦታ የሲጋራ ሽታ መረበሹ አጫሱን ይበልጥ ያሳቀቀዋል። ቤተሰብ፣ ወላጆቻችሁ፣ የህይወት አጋሮቻችሁ እንዳታጨሱ ይፈልጋሉ። ወላጅ ከሆናችሁ ልጆቻችሁ እንዳያጨሱ ትፈልጋላችሁ። እነዚህ ሁሉ ትክክለኛ ምክንያቶች ናቸው። ግን ማቆም ያቃተን ለምንድን ነው? ምክንያቱም እነዚህ ምክንያቶች ከማጨስ ጎን ለጎን የሚቆሙ በመሆናቸው ነው። የማንቆርጠውና የማንተው ደግሞ ማጨስ የሚሰጠን ነገር ያለ ስለሚመስለን ነው፣ ወይም እንደዛ እናምናለን። እውነታው ይህ ነው። ማቆም የምትፈልጉበት ምክንያት ቀድሞውኑ በውስጣችሁ አለ። የምትፈልጉት ነገር ነው። ማጨስን ለማቆም አዲስ ምክንያት አያስፈልጋችሁ። ቀድሞውኑ በቂ ምክንያት አላችሁ። የሚያስፈልጋችሁ ነገር ቢኖር ማጨስ ምንም እንደማይሰጣችሁ መረዳት ነው። ማጨስ ችግሮችን አይፈታም፣ ችግሮቹን ይፈጥራል እንጂ። ማጨስ ጭንቀትን አያስወግድም፣ ይጨምራል እንጂ። ማጨስ ደስታ አይሰጥም፣ ቅዠት ብቻ ነው። ማቆም የምትፈልጉበት ምክንያት ቀድሞውኑ እያለ ግን አሁን ማጨስን እንድንቀጥል የሚያደርገን ነገር ደግሞ መረዳት ያስፈልገናል። በሚቀጥለው ክፍል እንዴት ወጥመዱ ውስጥ እንደገባችሁና እንዴት ማምለጥ እንደምትችሉ እናያለን። ሰብስክራይብ እንዳይረሳ፣ ለሁሉም እናድርሰው፣ ሼር ይደረግ። ሲጋራ ለመተው የምትፈልጉ ሁሉ ቀለል አድርገን ነው የምንተው፣ ገግመን አይደለም፣ በጭዌ ነው። ሱስ ያለበት
ቤተሰብ፣ ወንድም፣ እህት፣ ልጅም ሆነ ወላጅ ሱስ ማቆም እንዲችሉ ለነሱ አድርሱላቸው። ይህ ቀላል ዘዴ እኔን ሱስ አስቶኛል፣ ከተውኩ ዓመታት አልፈዋል። እናም ለእናንተ ለማካፈልና ከሱስ እናንተን ለመገላገል ነው ይህ ቪዲዮ የተዘጋጀው። ሐሳብ፣ አስተያየት፣ ጥያቄ ካለ ኮሜንት ላይ ዘባርጉት። በቅርቡ ዋው ነፃነት ትላለውልም